ሰላም የዩቲዩብ ቤተሰቦቼ መቅደላ እባላለሁ። የተለያዩ ነገሮችን አብረን እናያለን። የኔ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ፋሚሊ እንድንሆን እፈልጋለሁኝ። ያው ቤተሰብ የሆናችሁ አመሰግናለሁ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እና ላይክ በማድረግ የማክዶናልድ ሀበሻዊት ፋሚሊ ሆኖ ላለሁኝ የተለያዩ ነገሮችን እናነሳለን። ከኮሜንት የሚጠየቁ ማንኛውንም አይነት መልሶችን እንመልሳለን። አብራችን ትቆዩ ዘንድ እፈልጋለሁኝ። አመሰግናለሁ። ዛሬ የምናየው ደግሞ ያው ሰሞኑን እንግዲህ ሜይ 5 አልፏል። ያው እንግዲህ ዲቪ ሎተሪ የወጣበት ሰሞን ነው እና እንዴት ኮንፈርሜሽን ሌተራችንን ተጠቅመን ሪዛልታችንን ማወቅ እንችላለን የሚለውን ነገር አብረን እናያለን። በተጨማሪም ደግሞ ኮንፈርሜሽን ሌተራችን ጠፍቶብን እንዴት ፎርጌት አድርገን እንዴት ኮንፈርሜሽን ሌተራችንን አግኝተን ሪዛልታችንን ማወቅ እንችላለን የሚለውን ነገር አብረን እናያለን። አብራችን ያው ይሄ የሚጠቅመው ኮንፈርሜሽን ሌተራችን ላልጠፋብን ሰዎች ነው። ያው ዲቪ ሪዛልት 2026 የምትላለች እሷን እንነካለን። ኢንዘን ኤሌክትሮኒክስ ዳይቨርሲቲ ቪዛ የሚላለ እሱን ክሊክ እናደርጋለን። ያው ኔትወርኩ ሊያስቸግር ይችላል። ከተለያዩ ዓለማት ስለሚሞከር ቢዚ ሊሆን ይችላል። ብዙ ያልሞከሩ ሰዎች ሊኖሩ ስለሚችሉ ማለት ነው። በመቀጠል ቼክ ስታተስ የሚለው ላይ እንገባለን። ኢንዘን ቤተሰቦች እንግዲህ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁኝ። ብዙ መረጃዎችን አንድ ላይ እናያለን። ቤተሰብ ሁኑ ላለሁኝ። በመቀጠልም ደግሞ ኮንቲኒው እንለዋለን። ከዛም በኋላ አራት ነገሮች ይመጡልናል። የመጀመሪያ ኮንፈርሜሽን ሌተር፣ ሰከንድ ላስት ኦር ፋሚሊ ኔም ይኖረናል። ኢንዘን ይር ኦፍ በርዝ ሊኖረን ይችላል። ከዛም በኋላ አውተንቲኬሽን የሚለውን እንሞላና በቀላሉ ሪዛልታችንን ማወቅ እንችላለን ማለት ነው። አሁን እዚህ ጋር ያው ኮንፈርሜሽን ሌተሬን አስገብቻለሁ። ላስት ፋሚሊ ኔም የሚለው ላይም አስገብቻለሁኝ። ይር ኦፍ በርዝ የሚለው ላይ ደግሞ በርዜን አስገባለሁ ማለት ነው። ኤንድ አውተንቲኬሽን የሚለው ላይ በለው ሰስፔንስ አድርጎታል። እኔን ደግሞ እዚህ ጋር አር እናረጋለን፣ ቲ እናረጋለን፣ ኤን እናረጋለን፣ ደብሊው ኤንዘን ቢ ይኸውና ይኸው እንግዲህ እንደምታዩት ቤተሰቦች በቀላሉ ሪዛልታችንን በዚህ መልኩ ማየት እንችላለን። እንደምታዩት የኔ ሃዝ ኖት ቢን ሰሌክትድ ይላል። በእውነቱ በዘንድሮ በጣም አስቤው ነበር አሜሪካ ገባለሁ ብዬ ግን አልተሳካም። ችግር የለውም። በሚቀጥለው አንድ ላይ ሆነን እንገባለን ብዬ አስባለሁ። በቀላሉ ይሄንን በመጠቀም ሪዛልታችንን አየን ማለት አይደለ? ያው እንግዲህ ቤተሰቦች አመሰግናለሁኝ። መልካም ቀን ይሆንላችሁ። እዚህ አይነት ወቅታዊ የሆኑ መረጃዎችን እና የተለያዩ ነገሮችን እንዳሰሳ አደርጋለሁ በዩቲዩብ። እባካችሁን ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቤተሰብ ይሁኑ።